ውድ ነገር ምንም ጊዜ በነፃ ነው። እስኪ ይህንን ቪዲዮ ተመልክተን እንመለስ። ውድ ነገር ብዙ ጊዜ በነፃ ነው። እግዚአብሔር በማንችለው በነፃ ነው። አየር በነፃ ነው። ለመኖር ከምግብም ከውሃም በላይ ኦክሲጅን ነው። በነፃ ነው። ብትከፍል እንደ ምግብ የኦክሲጅን ክፈሉ ብትባል ቆጣሪ እዚህ ላይ ቢያስቀምጥ ስትጠር ቢል በልጅነት ወደ ጌታ አከፍለውም ሳትበላ 3 ቀን ትቆያለህ። ያለማመድ ከ5 ቀን 7 ቀን ትቆያለህ። ያለ ውሃም የተወሰነ ትቆያለህ። ያለ አየር ብራዘር አየር ትጾማለህ እንዴ? ኦክሲጅን የሚጾማል እዚህ ከምግብ ነው የምጾም። ጾም ጸሎት ሲባል እኮ የአየር የለም። የአየር ወደ ጌታ ነው የምትሄደው። እንደዚህ አፍነ ለጌታ ክብር ካልክ በ5ኛው ደቂቃ ወገኖችን ጠርተን ምን እውነቴን እኮ ነው። ዋና ነገር ነው፣ በነፃ ነው። ለመኖር የመጨረሻ አስፈላጊውን ነገር እግዚአብሔር በነፃ ነው። ኢየሱስን ምንም ጽድቅ ሰርተ ምንም ሰውነትን ቧጠ ምንም ታግለ አታገኘውም። በነፃ ነው። የሆነ ነገር ማግኘት መንፈሳዊ የሆነች ነገር መቀበል የሆነች ነገር ለማወቅ ምናምን ትጸልያለህ፣ ታጠናለህ ምናምን። ህይወት በነፃ ነው። ይሄን ቫልዩ ማድረግ ከቻልክ 50% መንፈሳዊ ውጊያ ትቀንሳለህ። ይሄንን ማየት ካልቻልክ ግን ሰይጣን በጣም አድቫንቴጅ ያገኛል። ውድ ነገር በነፃ ነው። ህይወት በነፃ ነው። ኢየሱስ ውድ ነው። በነፃ ነው የተሰጣችሁ። በነፃ የተሰጣችሁን ደግሞ በማመን ዳኑበት። በኢየሱስ ክርስቶስ በማመን ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ኢየሱስ ውድ ነው። በሱ የሚያምኑ የዘላለምን ህይወት ያገኙ ዘንድ ስልጣንን ሰጣቸው ይላል። ተባረኩልኝ።